እዮብዬ ወይ የኔ ገጣሚ ወይ ቆይ ለምን ቶሎ ሽማግሌ ልክ አታገባኝም? ብዙ ተፎካካሪዎች እንዳሉበት ረስተዋል መሰለኝ። ኋላ አባቴ ለአንዱ ጀነራል ወይም አብዮት ጠባቂ ድሮኝ እንዳይቆጭ። የኔ አብዮት አንቺ ነሽ። ዘላለሜን አንቺ ስጠብቅሽ ነው የምኖረው። የኔን አጥር ንቅንቆ ደግሞ እናቴ ወለደችው ወንድ አይነካሽም። ኡፍ ቃላቶች እኮ እንደሎሌ ነው የምታዘዙልህ። እኔ ጌታ እንደዚህ ስታወራኝ ለኔ ብቻ የተመደብክ የግል ጠባቂ መላክ ነው የሚመስለኝ። በቃ መላኩ እያልሽ ጥሪኛ። እሺ የኔ መላክ መች ነው ሽማግሌ ከምታገባኝ? እስካሁን የማምነው ሽማግሌ ስላላገኘው እኮ ነው። እኔ ማውቃቸው ሽማግሌዎች እንዳለ ጸጉራቸውን ወንጀ ነጣው ልባቸው ገና የጎረምሳ ነው። ሽማግሌ ብዬ ልኪያቸው በኋላ ለራሳቸው ይጠልፉብኝስ? እና ምን ይሻላል ታዲያ? ወይስ ካርሽ ጠብቄ ለራሴ ሽምግልና ራሴ ልካለሁ? ወይ እኔ እስከዛ አልጠብቀህ ይቅርታ። አንዱን ጀነራል አግብቼ የቤት እመቤት ሆኜ እኖራለሁ። ግን ስናፍቀኝ እንዳገኘ የግቢያችን ጥበቃ ሆነ ግቢያችን ውስጥ እንድትቀጠር አድርጋለሁ። ስቀልድ ነው ጌታ፣ ስቀልድ ነው።